ሰላም ሰላም ውድና የተከበራችሁ የራማ ዩቲዩብ ተከታታዮች እንደምን አላችሁ? ነው ያለው አልሐምዱሊላህ። ሁላችሁም በያላችሁበት ዓለም ዳርቻ ሰላም እንድትሆኑ ተስፋ አደርጋለሁ። ሐረግ ድራማ ክፍል 76 ተለቋል። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ እንደተለመደው አበረታቱኝ። እኔም ሀሳብ አስተያየቴን ወደ እናንተ ይዤ ብቅ ብያለሁ። እንግዲህ በክፍል 75 ላይ እንዳያችሁት ጽዮንና ቢኒያ ተገናኙም ነበረ። አልተደዋወሉም። ቀጥታ ወደ ጽዮን ወዳሉበት ነበር ቢኒያ የመጣው። ሲመጣም እንግዲህ የናታንን ነበር ያገኘው። ናታንም እንደ ሰላምታ ምናምን ከተለዋወጡ በኋላ አንዳንድ ማስጠንቀቂያ ሰጥቶ ስለቱ ወደ ውስጥ ሴቶቹ ጋር ነበር የሄዱት። ሲሄዱም እንግዲህ ቤዛ ቤት እያጸዳች፣ ጽዮን ደግሞ ሽንኩርት እየከተፈች ነበር ያገኟቸው። ሙድ እየያዙባቸው ነበር። እንዳያችሁ ስንጠራ ከየት ነበርክ? በጣም ፈልገንክ ምናምን፣ ይሄ ስራ ካልተረዳዳንበት የሚቻል አይደለም። ገነት እንኳን